አንቺ እንዳነኪኝ ምንም ነገር እንዳነኪኝ ከዚህ በኋላ እኮ አላረኩም እኔ እኮ ለአፌ እኮ ነው ይኸውልህ ሱቁ ስለፈለኩ አልሰማሽም ከዚህ በኋላ ምንም እኮ እኔ ይኸውልህ እንደሚያስጠላ እኮ ከዚህ ጋር ምን ላደርግ እችላለሁ ሲጀመር አብረን ካልተኛን ስትይው አለበት ያረኩ ነገር ደፈርሽ እንደ ደፈርሽ ነው የምቆጥረው ተሰምኛል ታረደ አንተ ሲደፈር እናት ወርጅና መሰለኝ ሰማኝ ይሄ ቪዲዮዎች ይላከችልኝ እንዋደዳለን እና ሰውነትሽ ላኪልኝ አልኳት ቪዲዮ ቀርጻ ላከችልኝ ምን አይነት ቪዲዮ ኮሜንት ሰውነታ እንዴት የራቁት ቪዲዮ አስገድጄሽ ነው በቃ ወደሃለሁ ተወደኛለህ አይደል እንደዛ ተባብለን ነው ይላክሽው አስገድጄሽ ከፍዬሽ አይደለም እንደማንኛውም ሰው አይደለም ከፍያ ነው የምታወራው አሁን ብራንቺናም ስትል ነው ታዲያ ምን ብር እና በቪዲዮ ተስማምተናል ቪዲዮ ላኪልኝ ገንዘብ ልካለሁ ብያለሁ ስለምትወጂ ላክሽልኝ በቃ ያንቺ ቤተሰቦች ስንት ሰርግ እየጠበቁ ያቺን የመሰሉ እናት አሁን ድግስ ተዘጋጅቷል ልጅ ልትዳር ነው ብለው ስንት ቤተሰብ ተጠርቷል ደም ግፊት ስኳር እንዳለባቸው አውቃለሁ አንተ ልንገር የወሰድከውን የኔን ቪዲዮ የተዝናናበት አለ አይደል በቃ እኔም በገንዘቡ ተዝናንቼበታል ተንጣጣው አለቀ ተንጣጣው ስማ በአንተ ምክንያት ነው እንደውም ያፋተኛል አንተን ራስን አግብቼ ነው የምሄደው እዚህ ጋር ለቀልድ አይደለም የምትቀመጥ አዳምጪኝ ሰምኛለሽ ወይ የምትቀባጥርብኝ በቃ በእናትህ ተው እንደውም እሷ አለልኝ አቺ ወደዚህ ጂጂ ምን እየሰራች ነው ምን እየሰራች ኦ ማይ ጋድ እንዳነክ ጫፌ እንዳነክ ጆር እንዳነካኝ ምን እየሰራች ነው ተቀመጭ ታውቀኛለህ አታውቀኝም አዞር በል በቃ እኮ አንቺ ይኸውልሽ ሰማሽኝ እሺ የተፈጠረ ነገር የለም ተወኛ እንዳነኪኝ ይኸውልሽ አንቺ አንድ አልበላህም እንዴ ሳትነግረኝ መጣ እኔ አንተን ነበር እንዴ ምን ቆሻሻ አውሬ ሰው ነሽ ለኔ ይገባኛል ስንት ነገር ባደረኩልሽ ለኔ ምንም የተፈጠረ ነገር የለም አንቺ አንዲሽ አሁንም ልቀቀኝ ልፋታ አስወጣልኝ ወይ ከዚህ ጋር ይኸውልሽ ተረጋጋ እኔ ናታውቂኝ ቤትኛለሽ እንዴ እኮ በጣም ነው ስትይ የነበረው ነገር እያንዳንዱ ሰምቻለሁ እኮ እዚሁ እኮ ነበርኩ ያከንኩ መስሎሽ ነው ይኸውልህ አላወራሁም ቆላ አስረዳ ይኸውልህ አንድ ተቀመጪ ይኸውልህ ይገባኛል ይኸውልህ ምንም እኮ የተፈጠረ ነገር የለም ለኔ ነው የሚገባኝ ለኔ ነው የሚገባኝ ስንት ነገር ባደረኩ ቤተሰቦችሽ በረዳው እኮ ታዲያ ይኸውልህ እኔ እኮ አሁንም እኮ የተፈጠረ ነገር የለም የኔ ቤተሰቦች ዝም ብሎ የትም እኮ አላውቀውም ይኸውልህ ነገር ይኸውልሽ መሞት ፈልገሻል ምናምን ብሎ እኮ ነው የጠራኝ ይኸውልሽ አንቺ ለምን አትቀመጪ አልኩሽ ለምን አትቀመጪ ሰበብ እንዳትሆኝብኝ ዝም በይ ይኸውልሽ እስካሁን ድረስ ሰበብ እንዳትሆኝ በጂ ስትለፈልፍ የነበር እንዳለ በላይ ብያየው ነበረ ሰምተሽኛል ዝም በይ እና ዝም ብዬ ካንቺ ጋር የምጓታት መስሎሽ ነው እኔ እኮ አንተን ነው የምወድህ እሱንስ እኔ እሱን የትም አላውቅም ጫፊ እንዳነኪ ሰሚያሽ የትም አላውቅም ሳታውቂ ሳታውቂ ነው የሁሉ ሴክስ እናድርግ ምናምን እንግባ እያልሽ ነበር ተደብቀሽ የምትኖሪ መስሎሽ ነበር እኔ ምንም ላደርገው አልነበረም እኔ አንተን ነው የምወድህ እኔ ከአንተ ጋር መኖር የምፈልገው እኮ እሱን ሱቅ ሰጥቻለሁ ብሎ በቃ ሲጀመር ገንዘብሽን ነው የምፈልገው አንቺ ሌላ ነገር ምንም አትፈልጊም እኔ ሱቅ አከራይሻለሁ አከራይሻለሁ ሌላ ምንም አላለኝም ሌላ ምንም እኮ የተፈጠረ አንቺ እያንዳንዱ ነገር ሰምቼዋለሁ ያወራሽው ዝም በይ እያንዳንዱ ነገር ሰምቼዋለሁ ቤብ እናትኝ ሰምኛለሽ ከዚህ በኋላ ምንሽም አይደለም እኔ ሰማሽኝ ስትለፈልፍ የነበረው ታውቆኛል ከመጀመሪያው ነው ይቅርታ አድርግ ይጂ ወደዛ ምንም ይቅርታ አላረግም በእናትህ ህይወቴን እኮ እኔ እኮ አንተ ጋር መኖር የምፈልገው ምንም እንዳትጠጊኝ አንቺ ቆሻሻ ይጂ ወደዛ ምንም ከዚህ በኋላ ከኔ ጋር ምንም ነገር የለሽም አንቺ አውሬ
ዝቃጭ ነው የስራ ሰው ከአንቺ ጋር እንደዚህ የምጓተትበት ሰዓት የለኝም። ሰማሽ? ስንት ገንዘብ እሰራለሁ። አንቺ እንዳነኪኝ ምንም ነገር እንዳነኪኝ ከዚህ በኋላ እኔ እኮ ለአፌ እኮ ነው። ይኸውልህ ሱቁን ስለፈለኩ አልሰማሽም። ከዚህ በኋላ ምንም እኮ እኔ ይኸውልህ እንደሚያስጠላ እኮ እኔ ከዚህ ጋር ምን ላደርግ እችላለሁ? ስትጀምር አብረን ካልተኛን ስትይው አልነበር? አንቺ ትራለበው እሺ ይኸውልህ አንተ ከውጭ ነው የመጣው ሰጠን ምንም ነገር እንዳታረጋ ታዲያ አንተን አሳስታ ማለት ነው መጥፎ ነገር ላይ ታስገባ ነው እኔን አትወደኝም አታምነኝም አልወድሽም ከዚህ በኋላ ከዛሬ ጀምሮ ምንም ነገር ከኔ ጋር የለሽ እስካሁን የነገርኩህ ሁሉ እኮ እውነቴን ነው አንቺ ግን ምን ታስመስለሽ አንተ ግን ውሸትህን ነው ማለት ነው የሁላ ፎቃል የሚያወርስ ነበር ዝም በይ ውሸቴንም ቢሆን አንቺ ወርቅሻል ከፈተና አንቺ ገንዘብና ገንዘብ ብቻ ነው ትፈልጊው ገንዘብ አለ የምፈልገው እኔ እሱን ነው የምወደው ዝም በይ እሱን ብትወጂ ኖሮማ ይሄን የመሰለ ልጅ ይዘሽ ከኔ ጋር ባትሞላፈጭ ነው አንተ ለመሸወድ አስቤሽ ምንም ካንተ ጋር ማድረግ አልፈልግም ነበር የእውነት ቢሆን ገብተሽ እዚህ ጋር እንተኛ ቢስትኛ ነበር እንዴ ኦኬ ነው በቃ ቀድኝ ይሄ ስንተኛሽ ነው የተጫወትሽው እኔ ምንም ከማንም ጋር ምንም አድርጌ አላውቅም ከፈለክ ጠይቅ ሰዎች ጠይቅ ጓደኞችን ጠይቅ ጓደኞችሽም ያንቺ እንትን ናቸው ካንቺ ጋር ነው የሚሰሩት ምንም ለውጥ የለውም ይኸውልህ ካንተ ጋር ብዙ ነገር ነው ማሰቡ ትዳር ነው ማሰቡ ህይወታችንን ያስተካክልኩ መስሎኝ እኮ ነው ትዳር ትላለች እንዴ እዚህ ከማንም ጋር ካልተጋደምክ ምናምን እያልሽ ትዳር ከኔ ጋር ለአፌ ነው ለውሸት ነው እንጂ እኔ እሱን አልወደውም የታውቀዋለሁ ዛሬ አይደል የተገናኝ ነገር ነው ዛሬ አይደል የተገናኝ አንቺ እያንዳንዱ ነገር ሰምቻለሁ እንዳትዋሽኝ ዝም በይ ምንም ነገር እንድትዋሽኝ አልፈልግም ምንም ይቅርታ አላደርግልሽም የምታረጋት ነገር አድርግልኝ ምንም ከዚህ በኋላ የምቀጥልበት ምክንያት የለኝም አትወደኝም እንደ ድሮ አትወደኝም ይኸውልህ አሁን አዳምጪ አይንሽም ባላዩ ደስ ይለኛል እንቃርጌ በደፋ እሺ ይገባኛል እኮ ያናዳል እኮ ግን ማለት ነው እያረኩ ቢሆን እኮ እሺ አሁን አላረኩም በአፍ ነው አይደለ እኔ እሱን እኮ ጭራሽ አልወደውም አንተን ነው እኮ የምፈልግ እንዴ እኔን የምፈልጊኝ ገንዘቤን ነው ሌላ ነገር ምንም አልፈልግም ከዚህ በኋላ አጠገቤ እንዳደርሽ ሰማሻ በመንገዴ ባይሽ ከዚህ በኋላ አደፋሻለሁ ኃይሌ ያው እንግዲህ ውድ ተመልካቾቻችን እንግዲህ ኃይሌን እንደተመለከታችሁ ስሜታዊ ሆኖ እንግዲህ ወጥቶ ነበረ ኢቨን መኪና ውስጥ ገብቶም ለመሄድ ሙከራ አድርጎ ነበር እኛ በስንት ተገል ነው አንዴ ጀምረናል የጀመረነው ነገር እንጨርሰው ብዬ እንደምንም ብዬ አሳምኘው ነው የመጣሁት ያው በትንሹም ባለው ያው ልብ በጣም ይሰብራል ግን ያው አንዴ ጀምረናል መጨረስ አለብን እሷም ይሄን ነገር ለምን እንደምታረግ ከራሷ አንደበት ምን እንደዚህ እንድታረግ እንዳስገድዳት ከሷ ማወቅ ስለምፈልግ ነው አንደኛም እዚህ እሱን ለምኛ ያመጣሁት እስቲ ምክንያቱ ምን እንደሆነ እኔም ኃይልም እዚህ ወንድማችንም ይጠይቃታል በጣም ተራክታል አንተ አሁን እኔ ተረጋግቻለሁ ላንተ ስለው እንጂ እቺ ቆሻሻ ባላያት ደስ ይለኛል ላንተ ስለው አትስተበኝ በእናትህ እኮ ያውልሽ ላንቺ ስንት ነገር እያደረኩልሽ እንደዚህ ይገባኛል እኔ እኮ ምንም እኮ አላረኩም እያንዳንዱ ነገር እኮ ሰምቼዋለሁ ስትዩ የነበረውን ነገር ሰምቼዋለሁ ቀልድ ነው አውቄ ነው እኮ እንጂ ቀልድ ቢሆን እንደዚህ ይባላል አይደለም ይኸውልህ እኔ ሱቅ አለኝ አይደለ በቃ ሱቁን እስክንሄድ ድረስ እንኳን ትንሽ ለመስራት ስለፈለኩኝ እኮ ነው እንጂ እኮ ነው አንተ ላይ እንዴት እንደዛ አደርጋለሁ ስንት ነገር እኮ ለማድረግ ሞክሬያለሁ አለው እኮ እኔ እሱን ስለማቃደል እንዴ ግን በቃ ብታውቂ ኖሮማ ታዝኝልኝ ነበር ይኸውልህ እሱን የትም አትሄጂም ነበር የትም ወንዴ ተባለ ጋር አትሄጂም ነበር ብታዝኝ አሁንም እኮ ስንት በራተን ከራትቼ አልነገርኩሽም እንዴት እንደሆንኩኝ ስንት ቀን ተርቤ ወይኔ አይሊ ሰምኛለሽ አሁን እኔ ውሸት ዝም በይ ውሸት እንድታወሪ አይደል ዝም በይ ውሸት አይደለም ይኸውልህ አንተ በሰዓቱ እንደዛ ስላልከኝ አንተን ለማሳመን ነው ያን ሁሉ ነገር ያደረኩት እንጂ የምርም እንግባ ብትልኝ አልገባም ነበር ይኸውልሽ እኔ ልትዋሽኝ እንደተሞከረ እኔ እንኳን አንቺን ስንት አይናውጣ ነው ወሲብ አስተምራለሁ ትያለሽ ጭራሽ እንደዚህ ብያልሽ ነበር ጭራሽ ደግሞ ተኛብኝም ስትይ ነበር ይኸውልህ እሱ ሳመኝ ስትይ ነበር ባለቤት ውሸት እየደረበ ስለመጣ ነው እንጂ እኔ ምንም እንግባ ብትለኝ እኮ አላረግም እኮ አልኩ ይሄ ሁሉ ወሬ ለምን አስፈለገሽ እሱን ለማሳመን ሱቁን በጄስ ካስገባ ድረስ ለሱን ለማሳመን በቃ ያለኝ አማራጭ እሱ ስለነበረ ነው እኔ ምንም አላረግልሽም ብዬሻለሁ እኔ አንቺ ታማኝ ብትሆኚ እኮ ከዚህ በላይ የሚገባሽ ነበር አንቺ ልክስክስ ስለሆንሽ ነው እሺ አሁን ማን ሊደርስልሽ ነው ምን ትነፈረቅብኛለሽ አሁን አዳምጪኝ ይኸውልሽ አሁን አንቺ የምታረግሽው ለቅሶ ውሸት እንደሆነ አውቃለሁ አዳምጪኝ እኔ እስካሁን ድረስ ተረጋግቼ እያወራሁ ያለሁት ላንተ ስል ይቺ ሴት ባላያት ከዚህ በኋላ ደስተኛ ነኝ የምታረገው ነገር አድርግልኝ አንተ ስለተናደድክ ነው እንጂ እንደምትወደኝ እኮ አውቃለሁ በቃ ምንም አልወድሽ እኔ ማንተን ነው የምወድህ አልወድሽም መስሎ
አሁን ስለተናደድክ ነው። ያ ሁሉ ቃል ስትለኝ ስንት ነገር ቴክስት ታደርግልኝ አልነበር እንዴ? ወረድሽ አንቺ በገዛ እጅሽ ወረድሽ። ስለዚህ ከዚህ በኋላ ምንም የለሽም። ይኸውልሽ ከዚህ በኋላ ምንም ነገር አደርጋለሁ ብትይ አልለቅሽም። ከዚህ በኋላ አንተ እጅ ላይ ናታ። ይኸውልሽ ትሰሚኛለሽ? ይኸውልሽ መስማት አልፈልግም። ሰማሽኝ? እኔ ተረጋግጬ አንተ ቆይ በመሀላችን ምን አገባኝ? እና እሱ ለምን አናወራም? ዝም በይ። እሱ ደግሞ ዞርሽ። ይኸውልሽ አሁን አዳምጪኝ። እዚህ ያስቀመጥኩት አንቺ እንድትሞላፈጪ እያለቀሽ እንድታለዝኝ እና እሱ እንድትለምኘው አይደለም። አዳምጪ። ማወቅ የምፈልገው ነገር አለ። ዝም በይ አንዴ አዳምጪኝ። አንተ ናምበረሽ እንትን እንዳትዪ። እኔ አንቺም ሌላ ኃይል ጋር ያልወሰድኩሽም አንደኛ ኃይሌን አክብሬ ነው። ይሄን የመሰለ እንግዲህ የተማረ ገንዘብም ከሆነ ገንዘብም አለው አይደል? አግብቶሽም ወደ ውጭ ልሄድ ነው። ምን አጣው ብለሽ ነው? የሴሰኝነት ሱስ ነው አይደለም? ነው እኔ የማላውቀው ነገር ብዙ ነገሮች አሉ። አሁን እኮ አንዴ ብዙ ነገር አለ። ዋሽታለሽ ብላችሁ ስላሰባችሁ አሁንም ዋሽ ስለመሰላችሁ ነው እንጂ ውሸት ማወራ ሰው ራሱ እኮ አይደለም። አታውሪ። እኔ ይኸውልሽ አንቺ ውሸትሽ አሁን ራስ እየዋሽሽ ነው። አይደለም እኔ እውነቴን ነው። እኔ እሱ ነው በቃ እኔ ከሱ ጋር ነው መኖር የምፈልገው። ምን አይነት ቤተሰብ ቢያሳድግሽ ነው? ቆይ ግን አንቺ በምን አይነት ቤተሰቦች ጋር እንዳመጣ ቤተሰቦች እዚህ ውስጥ አያገባቸውም። ሰምኛለሽ? ይሄ ቪዲዮ አሁን ሰምኛለሽ አይደለ? ቤተሰቦችን የምታከብሪ ከሆነ ይሄ ቪዲዮ አለ አይደለ? ይሄ ቪዲዮ ለቅልሽና ቤተሰቦችሽ እንዳይውሽ ነው ማለት ነው። ቪዲዮ ነው እንዴ? አሁን ተቀመጨ ነው እንዴ? ይሄን ነገር አትፈልኝ እንጂ ተቀመጪ። እንደዚህ አይታችሁ ዝም ተቀያት ምንዳትጂ ተቀመጪ። ጠፍቶስ ከዛስ ምን ልታረጉ ነው? ለቃችሁ ከዛስ እንዲያረጋች ምንም ያረኩት ነገር የለም። በቃ አውቄ ነው። ምንም ያረክሽ ነገር የለም። እኔ አይደለሁም ብዬ ከክዳለሁ እንጂ ምንም እንደዚህ አይነት ቀልድ ትቀልድ እንዴ? እኔ አራስ ያጠፋለሁ። ተቀመጪ። ትምህርት ይገርልሽ። ሰምኛለሽ አይደለ? እንደዚህ ስሎሽ ምንም አታመጪም። አጥፉት። ተረጋጊ። በቃ ሌላ ኃይል ተጠቀም። ፍቃድ ጠይቃችኋል? ልቅረጽሽ ብላ አንቺ ፍቃድ መጠየቅ አይጠበቅብኝ። አንቺ ወራዳ ሴት ለመቅረጽ ምንም የማን ፍቃድ አይጠበቅብኝ። ስማ እሱ ራሱ ሌባ ነው። ሲጀመር እሱ ራሱ ሌባ ነው። ውጪ ነበርኩ ምናምን ሼር ነበር ምናምን ሲል ነበር። ውሸቱን ነው ማለት ነው አይደለ? እኮ እውነቴን ቢሆን ኖሮ ከኔ ጋር ልትሆኚ ነበር ማለት ነው። በቃ አይደል? እሱስ በውሸት እንትን እያለኝ ለምን እሱ ላይ እንትን አትልም ነበር እንዴ? እሱ ምን እንዲሸውደኛ እየሞከረ አዳምጪኝ። እዚህ ጋር ማለት ነው ያልተረዳሽው ምን ነው ታውቂያለሽ? እዚህ ሁሉ ነገር ውስጥ መረዳት አይጠበቅባትም። ይቺ ሴት ምን እያስረዳት ነው? አሁንም ተቀምጣ ክፉ ነገር እኮ ነው እያደረገች። ልክስክስ ሴት እኮ ነን። በእንደዚህ አይነት ሁኔታ ማውራት እራሱ አይጠበቅብንም። ከአንቺ ጋር መቀመጥ አያስፈልገው። ዝቃጭ ይወረድሽ። አሁን ይኸውልሽ አሁን ዝም በይ። አሁን አንተ ስድብ ራሱ ያንስሻል። አንቺ ስድብ ራሱ ያንስሻል። ቪዲዮ ምን እንትን ነገር የሰራሽ መስሎሽ ነው? ይሄ ዓለም ነው የሚያይልሽ። ይሄ ጉድሽን ከዚህ በኋላ ማን እንደሚጠጋሽ አውሬ እንኳን አይጠጋሽም። ከዚህ በኋላ አውሬ አይጠጋሽም ካንቺ ጋር። እሺ አሁን ወይኔ የማንም መጮች አሉን። ስንት የለፋሁት ገንዘብ። ተረጋጋ። ገና እኮ ነው ሲጀምር። እስካሁን ድረስ ራሱ ስትቀበይ የነበረውን ገንዘብ ለቬሎ ምናምን ያልሽውን ገንዘብ ራሱ ተመልሻታለሽ። ሰምኛል። ገንዘብ 5 ሳንቲም የለም እኔ ጋር የለም። ትቀልዳለህ? እሺ ይኸውልሽ ወደኋላ ተመልሳችሁ ብር ትቀልዳላችሁ ማለት። ከማን ጋር ጠጣሽበት? ለማን ሰጠሽው ገንዘብ? ካላረክሽበት ትሰጭኛለሽ። ላኪ ሊስት ላይ የነበረውን ፎቶስ አንተ ምን አረከው? ምን አረከው? እዚህ ጋር ሌላ ነገር ውስጥ አንገባ። አሁን ሰምኛለሽ። ጭራሽ ወረዳነትሽን አደባባይ ላይ ተናት በይ። አዳምጪ። ዝም በይ። አሁን ስሚ። በቃ ለአፌ ነው ያዋሸሁት። እናንተ አይገባችሁም እንዴ? በቃ አሁንም ባለቤትህ ነኝ ያልኩህ አይደል እንዴ? ከእሱ ጋር ውሸት ነሽ ብዬ እኮ ነው ቪዲዮ ያስላኩሽ እንጂ እኮ ምንም የምን ቪዲዮ የምን ፎቶ ነው የምታወሪው? የምን ቪዲዮ ነው? አንተ አይመለከትም። እኔ እና እሱ የምናወራውን እናወራ። በቃ አንተ አይመለከትም። አስገድጄሽ ነው። በቃ እወድሃለሁ፣ ትወደኛለህ አይደል? እንደዛ ተባብለን ነው ይላክሽው። አስገድጄሽ ከፍዬሽ አይደለም እንደማንኛውም ሰው አይደለም። ክፍያ ነው የምታወራው። አሁን ብር አንቺ ምናምን ስትል ነው ታዲያ የምን ብር ነው? እና በቪዲዮ ተስማምተናል። ቪዲዮ ላኪልኝ ገንዘብ ልካለሁ ብያለሁ። ስለምትወጂ ላክሽልኝ። በቃ አለቀ። ስለዚህና ገንዘብ ከፍዬሽ ስለምትወደኝ ነው ብር ላክልኝ አይደለ? በቃ ለዛ ነው መልሽና እኔም ከኔ ጋር 5 ሳንቲም አገኛለሁ ብላችሁ እንዳታስቡ ሁለታችሁ። አሁን ለቀረጻችሁት ቪዲዮ ራሱ ካሳይን ተመልሷታላችሁ። ካሳይን አሁን እኔ ይሄ ነው ቪዲዮ ፎቶ የምትሉት ነገር አሁን እዚህ ጋር ማወቅ ፈልገው ነገር እኔ የማላውቀው ነገር አንድ ነገር ተፈጥሯል። ይሄ ቪዲዮና ፎቶ ነው የምትለው እሷ። እኔ እኮ አንድ ያልገባኝ ነገር ለምንድን ላንተ የምናስረዳ? አንተ ማን ነህ? ማወቅ አለበት። አንቺን አልጠየቀሽም፣ ማወቅ አለበት። እዚህ አንደኛ የተቀመጥኩት አንቺን እንደፈትንሽ ራሱ መቶ ነገር ጠይቆኝ ነው። እና ምን አይነት ወራዳ ሴት ምን ጨራቅ ሴት እንደሆነች ታውቋል። ከዚህ በላይ ምን ፈለግሽ? ያረኩ ነገር
እንደደፈርሽ ነው የምቆጥረው። ትሰምኛለሽ አይደለ? አንተ ሰው ሲደፈር እናት በርጅና መሰለኝ። ሰማኝ። ይሄ ቪዲዮዎች የላከችልኝ እንዋደዳለን እና ሰውነትሽን ላኪልኝ አልኳት። ቪዲዮ ቀርጻ ላከችልኝ። ምን አይነት ቪዲዮ? ኮሜንት ሰውነታን እንዴት የራቁት ቪዲዮ? እሺ ከዛስ ማለት ይሄን በገንዘብ ነው? ዝም በይ ይኸውልሽ፣ ታገኛታላችሁ። ከዚህ በኋላ ምንም ነገር እንድታወሪ አልፈልግም። ወደሽ ፈቅደሽ ነው የላክሽው ይሄን ነገር አይደል እንዴ? እወዳለሁ ስላልሽ ነው የላክሽው። እከፍልሻለሁ፣ ቪዲዮ ላኪ። እኔ እኮ ከፍዬም እንደፈለግኩኝ መሆን ይችላል። ስለዚህ ፍቅረኛ ያለች በቃ የወደፊት ሚስት ያለች ብዬ የሚያስፈልግኝን ነገር አማከርኩሽ፣ ላክሽልኝ። በቃ ሌላ ነገር ምንም የለውም እኮ። ታዲያ አሁንስ ለምንድን ነው ከኔ ጋር መቀጠል እንደዚህ ያስፈራክ? ከወደድከኝ ቆሻሻ ሰው ስለሆንሽ አሁን አንተን አንድ ነገር ነው ብቻ ነው ጠይቅ። አሁን ምንድን ነው የምትፈልገው? ከዚች ሴትዮ ጋር ከዚህ በኋላ እንዳልደራረስ እና ደግሞ እሷ ጋር ያለኝን ገንዘብ እንድትሰጠኝ ነው የምፈልገው። አይ በእናትህ አትፍቀኝ። ሰምኛለሽ? ገንዘብ ይላል እንዴ? አዳምጪ፣ ሰምኛለሽ? እንዳለ በቪዲዮ ማስረጃ አለኝ። ስትቀበይ ለቬሎ ለኪራይ ያልሽውን ገንዘብ እንዳለ ተመልሻለሽ። 5 ሳንቲም የለኝም። 5 ሳንቲም እሱን አሴሻለሁ እኔ። እንዴት ማድረግ እንደምቀበል ገንዘብ ያስፈልጋቸዋል ለሰርጋችን ብለሽ ወሰድሽውስ? እሱንም አመልሽም? ምንም ይመለስ ምናምን የሚባል ነገር የለም። ቤተሰቦቼ ገንዘብ የላቸውም፣ እባክህ አገዛቸው ብለሽ ካፌ ተቀምጠን ውጪ ስናወጣ እንዳለ ካሽ የሰጠውሽስ የላኩልሽስ ትራንስፈር የት ገባ? እሱ አትሰጪኝም? አንድ ጥያቄ ትመልሽኛለሽ ብላን የሰጠኝ ብሩ አይደለም አበድረኝ አይደለም እኔማ ደህና ሰው ያለ መስሎ አይመለከተኝም። ላገባሽ ፈልጌ ነበር። በቃ አሁንም እኮ መግባት ትችላለህ። እኔ አሁንም እኮ እወድሃለሁ እኮ ብያለሁ። አይ ቲንክ ኃይለች ሴትዮ የምታውቃትም አይመስለኝም። የለመደች ናት። አንተም እንግዲህ አውቃታለሁ ብለህ ውጪ ስለኖርክ ብዙ ላታውቅ ትችላለህ። ጭራሽ እንደዚህ አይነት ባህሪ እንዳለባት ራሱ አላውቅም ነበር። እኔ ደህና ሰው ጥሩ ሰው እንደሆነች ነበር ማውቀው። እንደዚህ ሲጠጓት አውሬ እንደሆነች አላውቅም ነበር። እኔ ይቅርታ አድርገህ እኔ አውሬም ማለት አንቺ ምን አይነት እኔ ከሰይጣን አላውቅም። ሰይጣን ራሱ ነው እየመሰልሽኝ ነው። አንተ ሰው ስንት በሚገዳደልበት ዘመን ይሄ በጣም ገረመክ እንዴ? ይሄ አንተ ተረጋግተሃል አይደለ? እኔ እሱ ላዋራ አንተ በቃ ይመለከታል። ምንድነው የምታወራው? ስራን እናመሰግናለን። ለቅኝ ምን እንዳነኪ ምንድነው? ተቀመጪ እኮ ምንድነው? ሰምኛለሽ? ምንድነው የምታወሪው? እኔ እያለሁኝ ያለሽ ጎበዝ ወደቅኩ በቃ አለቀሽ። እኔ እሱን ይቅርታ መጠየቅ እችላለሁ እኮ አንዴ። ይቅርታ ካንተ እሱ እኔን አይደል እንዴ ታውቂኝ? ከሱ በፊት ማደርግልሽ ይቅርታ ማደርግልሽ ነው የሚመስልሽ? እንደዛ ነው የሚሰማው። አንተ የምር አድርጌውስ ቢሆን ቆይ የምር ያንንማ ይኸውልህ ልንገር እደፋሻለሁ ግንባርሽ። ይኸውልሽ ልንገር እውነቱ እንዳነካኝ ይኸውልሽ እኔ ተነስቼ ነው እንዳነካ ይፈልግም እንዳነካ እሱ ልፈትነው ፈልጌ የምር ሱቁን ይሰጠኛል አይሰጠኝም የሚለውን ለማየት ነው እንጂ የምር ድፍረት እንኳን የለኝም። እኔ ከሱ ጋር ገብቼ ማድረግ እውነቴን እኔ አንተን ነው የምወድህ እኮ ታውቃለህ እኮ። አንቺ ቆይ ለምን ደግሞ አትረጋጊ? ቆይ ምን አይነት አስመሳይ ናት እቺ ደግሞ? ከየት ነው የመጣችው? ምንም ነገር ጫፍ እንድነካ አልፈልግም። ባንቺ እጅ የምነካ ሰው አይደለም። ምንም ነገር ዛሬ ስለታደርኩ ነገ ከነገ ወዲያ እናወራለን። ግባና ተኛ ምናምን ከዛ ነገ እደውልልሃለሁ። በስልክ እናወራለን። በደንብ ተረጋግቻለሁ። ብረጋጋ ነው ይሄን ሁሉ ነገር ማወራልሽ። ቪዛው ተመቶ አልቆል ብለኸኝ ነበር አይደለ? ፓስፖርቷን ይዘዋል። ይቺ ያለቀ እኔ እኮ ደህና ሰው በዙሪያ ያለ ብዬ ደህና ሰው ታዲያ እኮ አብረን መሄድ እንችላለን። ህይወት እኮ መስራት እንችላለን። አባቴ ይኸውልህ ልንገርህ፣ እኔ እንደምወድህ እኮ ታውቃለህ አይደለ? ከዛስ በቃ አብረን እንኖራለን፣ ልጅ እንወልዳለን፣ እዛም እዚህም እያልን መኖር እንችላለን እኮ። አሁንም ልትፎግሪ ነው የምትሞክሪው? እየፎገርኩ አይደለም። ለምንድን ነው እንደዚህ? ተነሽ፣ ከፊት ለፊቴ ተነሽ። አንተ ነህ ለዚህ ሁሉ ያረከኝ አንተ። አመለጠሽ ቪዛው። ራስሽን ተቆጣጠሪ። ሰምኛለሽ? ራስሽን ተቆጣጠሪ። እሰራልሃለሁ ደግሞ ዛሬ የምታደርገው እድል አመለጠኝ ብለሽ ነው? ወደ ውጭ የመሄድ እድል አመለጠኝ ብለሽ ነው ታደርግሽው? አትንካኝ ደግሞ። አሁን ምን እንደምትፈልግ ነግረኸኛል። ገንዘቡን እንዴትም አድርገን እንቀበላታለን። የአንቺ ቤተሰቦች ስንት ሰርግ እየጠበቁ ያቺን የመሰሉ እናት አሁን ድግስ ተዘጋጅቷል። ልጅ ልትዳር ነው ብለው ስንት ቤተሰብ ተጠርቷል። ደም ግፊት፣ ስኳር እንዳለባቸው አውቃለሁ። ልጅ አታገባም ሲባል አሁን ድፍት ቢሉስ በአንቺ እጅ ሞተ አይደለም? ለምን አንጋባም? አሁን እኮ አንተ እኮ ነው ብያልክ ያለው እንጂ እኮ አንተን ነው ማግባት የምፈልገው። እኔን ነው ማግባት የምፈልገው። እኔ ደግሞ አልፈልግም ከእንደዚህ አይነት ሰው ጋር መኖር። ከዚህ በኋላ ገንዘቤን ስጪኝ፣ ጠይቅልኝ። አንተ
ገንዘብ ትሰጪዋለሽ? ሻውና ሰጪው ገንዘቤን እፈልጋለሁ። እሱን አታስበው ብያለሁ። በእናትህ ትቀልዳለህ እንዴ? ምን ገንዘብ ነው? አንተ ልንገርህ የወሰድከውን የኔን ቪዲዮ የተዝናናበት አለ አይደል? በቃ እኔም በገንዘቡ ተዝናንቼበታል። ተንጣጧል። አለቀ። ተንጣጧል አልኳል እንዳለ ጨርሻለሁ። እንደዛ ነው የሚሰማሽ? እንደዛ ነው የሚሰማሽ? ከዛ በፊት የላኩልሽ ገንዘብስ? እሺ የምንም ገንዘብ እሺ፣ በቪዲዮ ይሁን አልሽኝሽ። በቃ ከሱ ጋር ተንጣጧል። ከኔ ጋር ምንም አልነበረሽም። ወደሽ ነው የላክሽልኝ ብዬሻለሁ ቅድም አይደል? አሁን ገንዘቤን ነው የምፈልገው። ይሄ ቀልሽን ቪዲዮ ምናምን ይሄ ቪዲዮ ስለላክሽ ምናምን ይፈራል እንደዚህ እንትን ይላል ይሸማቀቃል ምናምን ብለሽ አስበሽ ከሆነ እኔ አልሸማቀቅም። ቤተሰብሽ ጋር ሂጅ አውራለሁ። አሁን ከፈለግሽ ማለት ካስፈለገ ይሄ ቪዲዮ ለእናትሽ አሳያታለሁ። ድፍት ትያለሽ እዛው ድራማ እየሰራው ነው እላታለሁ። ለሷ ችግር የለም። ድራማ እንደዚህ አይነት ድራማ ይሄን ሁሉ ነገር ስንት ነገር ተጽፎ ወጪ ወጥቶ ድራማ አሁን አግብታኝ እንሄዳለን ወደ ጀርመን ወይስ አንሄድ? ፓስፖርት ይወስዳል አይደለ? አግብታኝ ፕሮሰስ እየጨረስኩ ነው አይደለ? በቃ እንሄዳለን አንሄድ? አሁን እንዴት ላይ ስለሆንክ ነው እንጂ እንደምትወደኝ አውቃለሁ አልኩ አይደል? ነገ ከነገ ወዲያ ሰከን ብላ አስብበትና እንሄዳለን። በቃ ከዚህ በኋላ ካንቺ ጋር ለደቂቃ ማውራት አልፈልግም። አላገባሽም። ገንዘቤን ስጪኝ። እሺ አዳምጪኝ። አሁን እሱ ካንቺ ጋር መጋባት ይባላል ነገር በአንተ ምክንያት ነው እንደውም ያፋተኛል። አንተን ራስን አግብቼ ነው የምሄደው። እዚህ ጋር ለቀልድ አይደለም የምትቀመጥኩት። አዳምጪኝ። ሰምኛለሽ ወይ የምትቀባጥርብኝ? በቃ በእናትህ ተው። እንደውም እሷ አለልኝ አቺ ወደዚህ ጂጂ ራስህን ነው ማገባ። ወደዚህ ጭራሽ ቀየርሽ ደግሞ። ምን ቀየርኩት ነገር የለም። አንቺ ምን ሆነሽ ነው እንደዚህ ነው ማገባ? አፋታኝ አይደል? ቆሜ አልቀራትም። ዝም በይ። መንገድ ሙሉ ሰው አይደል እንዴ አግቡኝ ብለሽ ለጥፊያ አሁን ሰምኛለሽ። እኔ መሰልኩ ልጅ ከዚህ በኋላ ከሷ ጋር ምንም የምቆይበት ምክንያት የለኝም። እስካሁን ድረስ የወሰድሽው ገንዘብ አሁንም አልጨቃጨቅሽም። ላኪ ልልሽ አይደለም ስጪኝ ልልሽ አይደለም። ወደሽ ሳይሆን በግድሽ ትሰጪኛለሽ። ይሄ ሁሉ ቪዲዮ ለእኔ ላክሽልኝ። እዚህ ጋርም የተቀረጸው ቪዲዮ ከእሱ ጋርም ስታወሩ የነበረው ወሲባ አስተምራለሁ ይሄ ግለመሌ ምናምን ስትይ የነበረው ለወንድምሽ እልክለታለሁ። ያኔ ምንም ነገር እንዳትገኝ አርፈሽ ተቀመጭ። አልደውልም። አርፈሽ ተቀመጭ። አልነካውም። አልደውልም። አርፈሽ ተቀመጭ። አሁን አንተ ምን ያህል ገንዘብ ሰጣታል? ለሰርጉም ብለህ ይኸውልሽ እስከ ዛሬ ድረስ የላኩልሽ ገንዘብ አለ። የተለያዩ ውጪዎች እኔ ወደዚህ ስመጣ ላደረግሻቸው ለኔ ላደረግሽው ነገር በእኔም ገንዘብ ቢሆን ችግር የለውም። እሱን አልቀበልሽም። ብዙ ነገሮች አድርገሻል። የከፈልሽው ነገር አለ። እሱን አልቀበልሽም። ለሰርጋችን ከዚህ በፊት የላኩልሽን እያንዳንዱ ገንዘብ አስልቼዋለሁ። ወረቀት ላይ እንዳለ ተቀምጧል። ሰማሽኝ? ጥሬው 2 ሚሊዮን ብር ትሰጪኛለሽ። ጥሬው 2 ሚሊዮን ብር። ይሄ ስትሰጪኝ ብቻ ነው ካንቺ ጋር የምፋታው። ከዚህ በኋላ ምንም ቃል አልፈልግም። ሰማሽኝ? አልደውልለትም። ገንዘቤን ካገኘው ምን ያስደውለኛል? የትም ገደልም ገብተሽውን ያው እሱም እንዳልሽው ለሰውም ሽጠሽውን አያገባኝም። ምንም ነገር ያለኝን እሰጥሃለሁ። አልፈልግም። ጥሬ ገንዘቤን ነው የምፈልገው። ላቤ ሰው ሀገር ላይ ስንት ሰው እያንቆሸሸኝ እንዲህ ላቤ ጠባ አድርጌ ያመጣሁት ገንዘብ እኮ እሰጥሃለሁ። በቃ ችግር የለም። ግን እደውላለሁ የምትለውን ነገር አልደውልም አልኩሽ። ተቀመጭ። እሷስ እሺ ድራማ ብዬ አሳምናታለሁ ለእናቴ። እሱ ወንድሜ ግን አይሰማኝም። በቃ ይገለኛል። ድራማ ብለሽ ይወርሰኛልሽ አይደል? አሁን ይኸውልሽ ጥፋተኝነትሽን አሁንም አታምኝም? ይቅርታ አምኜ እኮ በቃ በአፌ ነው ለአፌ ነው እንደዚህ ስለሱ ያን ሁሉ ለፈለፍኩት ይቅርታ አልኩ አይደል? ምንም ይቅርታ ገንዘቤን ነው የምፈልገው። ካንቺ ጋር ምንም የምጨቃጨቅበት ምክንያት የለም። እንደዚህ ገንዘብ ሰው ነበርክ ማለት ነው? አዎ እኔ ያው ልንገር ከዚህ ሴትዮ ጋር ከዚህ በላይ መጨቃጨቅም ያለብን ምንም ምክንያቱም ምንም ጥፋተኝነቷን እንኳን ያመነች አይደለም። አሁን እንዳልከው ገንዘቡን ትንሽ ካለበለዛ ለወንድምሽ እኔም አግዘዋለሁ። ጥፋተኛ እንደሆንኩ ካመንኩ ገንዘቡን ትተውልኛለህ? ምንም አትመኝ። ሁሉም ሰው ያውቃል አንቺ ምን አይነት ርካሽ እንደሆንሽ። አመሽ አላመሽ እሱ የራስሽ ነው። አይምሮሽም ያውቀዋል። እኛ ካፍሽ ምንም ነገር አንፈልግም። እኔም አግዛለሁ። ይኸውልህ ኃይሌ እኔም አግዛለሁ። ካሜራም አለ እዚህ ጋር ማበለቶችም አሉ። ሁሉም ምስክር ናቸው። ቪዲዮን አሳይተን ለሱ ማየት ወራዳ እንደሆነች ለወንድሟ ታሳያለህ። እኔም ቪዲዮ እሰጣለሁ ሌላ ጊዜ። ዝም በይ። አሁን ይሄ የሚሆነው ገንዘቡ ሲላከው እሰጥሃለሁ። በቃ ችግር የለም አልኩህ። አንዴ እሰጥሃለሁ። ኪትም አምጪ እሰጥሃለሁ። ገንዘቡን ይኸውልሽ በአንድ ሳምንት ውስጥ ይሄን 2 ሚሊዮን ብር ታመጫለሽ። ችግር የለም በቃ ይሰጣል። ከዚህ በላይ አንቺ እኮ ደህና ሰው ብትሆኝ ያው 1 ሳምንት ነው ለመሄድ የቀረኝ።
ይሄ ገንዘብ ትሰጪኛለሽ፣ እኔ ሄዳለሁ። ጥሩ ሰው ብትሆኚ ደግሞ ካንቺ ጋር ነበር የምሄደው። ይሽሽ አሁንም አትመላለሽ። ከዚህ በላይ ኢነርጂ የለኝም እኔ። ከዚህ በኋላ ካንቺ ጋር ምንም መነጋገር አልፈልግም። ገንዘቤን ብቻ በዚህ አንድ ሳምንት ውስጥ ጊዜ እሰጥሻለሁ። ይሰጣል። ጭራሽ በቃ ተረጋጋ፣ ተዋት። እሷ አሁን ምን ሴት እንደሆነች ያውቃል አይደለ? እቺ በጣም አስመሳይ ነው። እንኳንም ይቀርችብህ። ዘንባይ አሁን በቃ ብር ነው ተሰጥቷል አልኩ አንዴ። ስለሰደብኩሽ ነው ትሰሚያለሽ? እንደውም ተነሽ ነው ውጪ። አልወጣም። ተነሽ ነው ውጪ። ተነሽ ነው ውጪ። ውጪ ተነሽ ነው ውጪ። ሁለታችሁንም ግን አገኛችኋለሁ። ዛሬ የምታድሩ መስሏችኋል። ዛሬ የምታድሩ መስሏችኋል። ተር ኃይሌ እንኳንም የቀረችብህ ነው ማለት ይኸውልህ፣ እኛ ጋር መምጣት የምር ነው። ልክ ነህ። እንደውም በጣም ጠቅሞኛል። በጣም ትልቅ ሰው ነህ። በጣም ነው የማከብርህ። ብዙ ነገሮች አድነህልኛል። ህይወቴም አድነህልኛል። ገንዘቤም አትርፍ ያለው ስንት ነገር። ይቺ አረመን የሆነች ሴት የተፈጠረብኝ ነገር በጣም ከባድ ነገር ነው። በጣም ማለት አንተ ቦታው ላይ ስለ አይተዋል፣ ድርጊቶቹን አይተሃል። ግን የእኔ ስሜት ደግሞ እንደዛ አይደለም። ለእሷ በጣም ትልቅ ቦታ ነበር። በጣም ነበር የምወዳት። እዛ የምሰራበት ቦታ ራሱ እያሳየዋት በጣም ነው የምወድሽ፣ ስንመጣ እዚህ ቦታ ላይ አብረን እንሰራለን፣ እዚህ ስመጣ ምናምን ታግዥኛለሽ፣ ስንት ነገር እየነገርኳት ተዋት። በቃ አንተ እንደዚህ ማዘንም አይጠበቅብህ። ሲጀምር ከገንዘቡ በላይ ይኸውልህ፣ ስንት ሰው እሷን አግብታት ቢሆን ኖሮ እስካሁን አስበው እስኪ፣ እኛ ጋር ሳትመጣ አግብታት ቢሆን ኖሮ ምን ያህል ህይወትህ እንደሚበላሽ። በጣም እኔ እኮ አውቄዋለሁ እኮ መጀመሪያውን ጸባዩ እኮ እዛ ስሆን በጣም ጥሩ ሰው ናት። ለእኔ ታዝንልኛለች። በላ ወይ ጠጣ ወይ ዛሬ ምንድን ነው የምትሰራው? እያንዳንዱ ጊዜ ትደውልኛለች፣ ትጠይቀኛለች። እዚህ ከመጣሁኝ በኋላ በቃ የተለያየ ጸባይዋ ምናምን ሙሉ ነገር ተቀየረብኝ። ያ ነገር ደግሞ ምን ማድረግ አለብኝ የሚለውን ነገር ደግሞ አይምሮዬ ላይ መጣና የሆነ ሰዓት ላይ ቅድም እንደነገርኩ ስገባ እንደዚህ ዩቲዩብ ስገባ አይቻችሁ ነበር፣ ጀርመን ላይ ሆኜ ማለት ነው። እና እንደዚህ ሰዎች እንደዚህ ባለትዳሮች እንደዚህ ሲሆኑ ኢትዮጵያ ላይ አየሁኝ ማለት ነው። የእናንተን ቪዲዮ ስላየሁኝ ይሄ ነገር አንተ ችግሩን ትፈታልኛለህ ብዬ እንዴት አፈላልጌ እንዳገኘው እና በጣም ብዙ ነገር አድርጋልኛል። በጣም ነው የማመሰግነው። በጣም እሺ፣ በጣም ነው የማመሰግነው። ከዚህ በኋላ እንግዲህ ወደዛም ሲሄድ ተሸኘኛለህ ብዬ ተስፋ አደርጋለሁ። ችግር የለውም። ያለውን ነገር አብረን እናወራለን። እኔም ቢሆን እንግዲህ ይሄ ገንዘብህን እንዲመለስልህ በጥብቅ የምትፈልግ ከሆነ በአንድ ሳምንት ሰተናታል። በአንድ ሳምንት ማትመለስ ከሆነ ህገ ቦታም ቢሆን ሄደን እንደምንም ብለን እናስመልሳለን። ግዴታ ነው። ይሄ ምን እንደሆነ ታውቃለህ? ገንዘቡ ለእኔ ብዙ ነው፣ ብዙም አይደለም አልለው፣ ግን ደግሞ ለእሷ አይገባትም ይሄ ገንዘብ። ስንት ሰው ተርቧል። ስንት እናንተ ማገዝ የምትፈልጓቸው ሰዎች አሉ። ለነዛ ሰዎችም መስጠት እንችላለን። ይሄ ገንዘብ ገብቷል። መልካም፣ በጣም መልካም ዜና ነው። በቃ እንደዛ ማድረግ እንችላለን። ይቺ ሴት ጋር ምንም አይነት ገንዘብ አንድ ነገር ሳላስቀር እቀበላታለሁ። ይሄ ገንዘብ የሆነ ያክሉ ለእናንተ ሰጣችሁና እናንተ ደግሞ ለተቸገሩ ሰዎች እንደዚህ በስራችሁ አጋጣሚ የሚያጋጥማችሁ ብዙ ነገሮች አሉ፣ ማያቸው ያዩዋቸው ቪዲዮዎች ስላሉ ማለት ነው። ለነዛ ትሰጡልኛላችሁ። እኔ ደግሞ ኢትዮጵያ ላይ በሃይማኖቴም ክርስቲያን ስለሆንኩኝ ለዛ ለተቸገሩ ሰዎች ሄጄ እሰጣለሁ በራሴ በሃይማኖቴ በኩል ማለት ነው። እንደዛ አደርጋለሁ። በጣም ነው የማመሰግነው። በጣም ነው የማከብር። ትልቅ ሰው ነው። አመሰግናለሁ። ችግር የለውም። እንግዲህ አንተም የነገርከኝ ነገር በጣም መልካም ነገር ነው። ገንዘቡ እንግዲህ እንዲውልልህ የፈለግከው ቦታ ላይ በጣም ጥሩ ቦታ ላይ ምን አይነት ትልቅ ሰው ትልቅ ልብ እንዳለ በዚህ ጋር ማረጋገጥ እንችላለን። ፈጣሪ ስለሚወድ ነው እንግዲህ ከዚህ ጋር ያለያየ። ስለዚህ አሁን አንተ ተረጋግተህ ህይወትህን መኖር ነው ያለብህ። ምንም ስሜት እንዳይሰማ እንዳታዝን። ማለት ብዙ ነገሮች አሳልፈን ነበረ በአካል እንደዚህ ባይሆንም ግን በስልክ ብዙ ነገሮች ትለኝ ነበር። የተሻለ ነገር ይመጣል ብለህ ማሰብ ነገር ይመጣል። ይቺ ሴት ብትመጣ ወደ እኔ ብትጠጋ የባሰ ነበር የሚሆነው። የተሻለ ይመጣል። መልካም። ያው እንግዲህ ተመልካቾቻችን ከኃይሌ ጋር የነበረን ቆይታ ተመልክታችኋል ብዬ አስባለሁ። እንግዲህ ሚስቱም ምን አይነት ሴት እንደሆነች ኢቨን እንኳን በካሜራ የተያዘ ቪዲዮ እያላት ድራማ ነው ብላ ሽምጥጥ ያደረገች ነች። ይህን እሱን ለመፈተን ነው ያለችው። እንግዲህ እሱን ልፈተነው ብዬ ነው ያለችው። ምን አይነት ፈጣጣ እንደሆነች ኢቨን ጥፋቷ ሳታምን ነው የወጣችው። ዝታብን ነው አታድሩም ብላ ነው የወጣችው። እኛም እንግዲህ እሱም ገንዘቡ እንዲመለስ ይፈልጋል። የተመለሰውን ገንዘብ ለሰው እንዲረዳ ይፈልጋል። እኛም እንግዲህ በተቻለን አቅም በዚህ አንድ ሳምንት ውስጥ የሱን ገንዘብ እናስመልሳለን። እንግዲህ ዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።
ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በድጋሚ ተገናኝተናል። እንግዲህ በዛሬ ፕሮግራማችን እንግዲህ ኃይሌን ታውቁታላችሁ ብዬ አስባለሁ። በባለፈው ፕሮግራም ላይ ብዙ ነገር ተፈጥሮ እንግዲህ ብዙ ነገር ደርሶበት እሱም ተናዶ ብዙ ነገር ሲያደርግ እንደነበረ እንግዲህ ባለቤቱንም አስፈትኗት ወርቃ በጣም እንዳዘነ እናንተ መጥቻችኋል። እንግዲህ ዛሬ ደግሞ እሱ እኛ ጋር መጥቷል። እንግዲህ ምን ላይ እንዳለ ምን ላይ እንደደረሰ ሊነግረን ነው እዚህ የተገኘው። ወደ እሱ ምን ይሆናል? እንኳን ደህና መጣህ ኃይሌ። እንኳን ደህና ቆያችሁኝ። ያው ብዙ ነገሮች አልፈናል፣ ደስታም መከራዎችም አልፈናል። ያው አንተም እንዳየው ፈትናልኝ እቺ ሴት ከመክሰርም እዛ ሀገር ላይ ሰው ሀገር ላይ ሄጄ ከመከዳት በእንደዚህ አይነት ነገር እንደዚህ እያደረገችኝ እዛም ሜዳ ልታስገድለኝ ትችል ነበር። እኔ እንደዚህ ያልጠበቅኳትም ጭራሽ ያልጠበቅኩት ነገር ነው የተፈጠረው። ይሄ ሁሉ ያልፋል፣ ምንም አይደለም። አንተም ደግሞ እንደዚህ አጣርተህ ከብዙ ነገር ስላዳንከኝ በጣም ነው የማመሰግነው። ይሄም የተባለው ገንዘብ እጄ ላይ ስላስገባልኝ ላቤ ወደ እኔ ስላስገባልኝ በጣም ነው የማመሰግነው። ትልቅ ምስጋና ላንተ አለኝ። ሌላው ነገር ደግሞ ባለፈው እንደነገርኩ ይህ ገንዘብ ለተቸገሩ ሰዎች ለአንተም በአንተም በኩል በእኔም በኩል ማቃቸው ሰዎች እገዛ ያስፈልጋቸዋል የሚባሉ ሰዎች ላይ ማገዝ አለብን። እነዚህ ሰዎች እንሰጣቸዋለን። ገንዘቡ እኔ ጋር ያለውን ገንዘብ የተወሰነው ገንዘብ ላንተ ሰጠና በስራም በኩል የሚያጋጥም የተለያየ ችግሮች ስላሉ ለነዛ ችግሮች መፍትሄ ይሆናል ብዬ አስባለሁ። እኛም ነገር ደግሞ ላንተ ሰጣለሁ። እንግዲህ አሁን እኔ ጨርሻለሁ። ለመሄድም ብቻዬን ነው እንግዲህ የሚሄደው ያሰብኩት ከሷ ጋር ሆኜ። እንዴት ነው ግን ወደ ቤት ስትሄድ እንዳያት በጣም ፈጣጣ እንደሆነ ታስታውቃለች እና እንዴት ነው አልደወለችልህም ምናምን? ከዚህ ከወጣችሁ በኋላ ቤት የደወለችልኝ ምንድነው ለወንድሜ እንዳትናገር የሚል ቃል ብቻ እየደጋገመች ነው እንጂ ችግሯን ምናምን እንደዚህ ያደረገችው ነገር ምናምን ፈርታ አይደለም። እንዴት ነው ደግሞ የእሷ ቤተሰቦች ጋር እንግዲህ እንደተዋወቅ ምናምን ነግረኸኛል እና እንዴት ነው እነሱ የእሷ ቤተሰቦች እንዴት ነበር? መቼም ድግስ ያህል ነገር እንደምታገባ ነገራቸዋለች ምናምን እና እንዴት ነበር? እነሱስ ደውለው ለመቼም ስጠፋ ምናምን ነገር እሱ እንትን ብያ ስለ ይቺ ልጅ አሁን እንደዚህ ያደረገችኝ ብዬ ባወራም ለእሷም በጣም ትልቅ ችግር ነው። ማህበረሰቡ ላይ ምንም አልተናገርክም? ለእሱ አስበህ ነው? ምንም አልተናገርኩም እኔ። ምክንያቱም እሷ የፈለገችው ነገር ታውራ፣ እኔ ንጹህ መሆኔን ብቻ ነው የማውቀው። ከዳኝም ትበል እንደዚህ ገንዘብ በላኝ የተለያየ ነገር ታውራ ከፈለገች፣ እኔ ንጹህነቴን ብቻ ነው የምፈልገው። ገብቶሃል? እና በእንደዛ ሁኔታ አልፈዋል። አሁን ሁሉንም ነገር አልቆልኛል። በድጋሚ ለሁለተኛ ዙር ወደዛ ሊሄድ ነው ማለት ነው። ማለት መቼ ነው የምትሄደው? አሁን 3 ቀን ነው የቀረኝ። ሙሉ ነገር ፕሮሰስ አልኩ ጨርሻለሁ። እንዴት ነው አንተስ እዚህ ሀገር ላይ ለመኖር ለመስራት እንዴት ነው አላሰብክም? አስቤያለሁ፣ ግን ደግሞ እዛ ያለው ይሻላል፣ የተሻለ ይሆናል። እንዴት ነው ያሰብኩት መሰለህ? እዚህ ቤተሰቦች እንደነገርኩ ተመልሼው ነው ለቤተሰቦቼ ማስታወስ አልፈልግም። በጣም ብዙ ነገር አደርግላታለሁ ለእናቴ ለአባቴ ብዬ ነበር። ግን ይቺ ሴት ከጎኔ ብቻ እናትና አባቴ የተለያየ በቃ ደስታ ያያሉ ብዬ ነበር ተስፋ ያደረኩት ከኔና ድጋሚ ህይወቴን አጨልማለች። የሰው ልጅ ዋናው ገንዘብና በቃ ማቴሪያል አይደለም። ሰው ራሱ ለአንተ በቃ የምትፈልገው አይነት ነገር ካገኘህ በቃ አንተ ትልቅ ሰው ነህ። በተለይ እናትና አባትህ ያንተ ደስታ ማየት ይፈልጋሉ በጣም። ያ ነገር ደግሞ በዚች ሴት ምክንያት ብቻ እንኳን አለፈ። ግን ወደዛ ጋር ከሄድኩኝ በኋላ ድጋሚ የኢትዮጵያ ያሉ ሴቶች ላገባም እችላለሁ ላላገባም እችላለሁ፣ ወይ እዚህ ሀገርም ልኖር እችላለሁ። እሱ እንደ ፈጣሪ ፍቃድ። አሁን ወደዛም ሀገር እየሄድኩኝ ልሞትም እችላለሁ። እሱ የፈጣሪ ፍቃድ ነው እና በእንደዛ ሁኔታ አደርጋለሁ ብዬ አስባለሁ። እኔ ነውስ ገንዘቡን ይሄን 2 ሚሊዮን ብር እንግዲህ ከስትቀበላት እንግዲህ ምን ነበር? ምንም ያለችን ነገር የለም እንግዲህ ከባድ ነው። ምንም መስዋዕት ለኔ ጭራሽ እንደዚህ አብረን ነው ምናምን ገንዘቡ ከሰጠችኝ በኋላ ጭራሽ አላለችኝም። በቃ ቪዲዮን አጥፋልኝ፣ ቪዲዮን ባታጠፋ በዚህ ምክንያት ይኸውልህ ስንት ችግር ይፈጠራል። ቪዲዮ አጥፋልኝ አለች። እሺ አጥፋልኝ። በጣም ይገርማል። እኔ ማለት እንድትመለስ ነው የምጠይቅ መስሎ ነበረ። በጣም ታስመስላለች ማለት ነው። በጣም በቃ አፍራለች እኮ አሁን ከዚህ በኋላ ከኔ ጋር ብትኖርስ ህሊናዋ እንዴት ነው ፈቅዶላት የምትኖር? ያን ሁሉ ነገር ሆና ከአንተ ጋር ስታወራ ስትነግር የነበረው ነገር እንዴት ነው ህሊናዋ የሚፈቅድላት ከኔ ጋር እንደዚህ መኖር? ያ ይከብዳታል። እስቲ አንተስ ቆይ አሁን አንተ የደረሰብህ ነገር አለና እንዴት ነው እስቲ አንተ ላይ የደረሰብህ ነገር እስቲ ሌላ ሰው ላይ እንዳይደርስ ወይ የምትመክረው ነገር ካለ ለወንድሞች ለእህቶች መምከር የሰው ልጅ ብዙዎቹ አሁን ላይ በስልክ
ኦንላይን ምናምን ነገር ነው። ብዙዎቹ በጣም በቃ ከ170% ማለት ይቻላል ብዙዎቹ በስልክ ነው የሚያወሩት። በእንደዛ መሆን የለበትም። የሰው ልጅ ባህሪ የተለያየ ነው። ግዴታ በጽሁፍ ብቻ እንደዚህ ስላለ በአፉ ደግሞ ላያወራ ይችላል። ገብቶሃል ሐሳብ? በአካል ስታየው ጥሩም ሰው ደግሞ አለ በዛው ልክ ኦንላይን ታውቀው በጣም ቤስት ጓደኛ የሚሆን ሰው አለ። ግን በእንደዚህ አይነት ሁኔታ አትቅረቡ ነው በራሴ መንገድ እኔን እንደደረሰብኝም አንፃር እንደዚህ አይነት መንገድ አትቅረቡ። ሰዎችን እንትን ስትሉ ይኸው አስበው እንግዲህ 2 ዓመት ከኔ ጋር ኖራ ማላቃት ማንነት ነበር። 2 ዓመት ከባድ ነው። ብዙ ሰዎችም ቆንጆ ትዳርም አግኝተውበታል እንደዚህ አይነት ነገር። ሁሉንም ደምድመህ ታወራለህ ሳይሆን አሉ ጥሩ የሚያገኙ አሉ፣ መጥፎም የደረሰባቸው እንደኔ ሊኖሩ ይችላሉ። ዋናው ነገር እንግዲህ ተመልካቾችን እዚህ ጋር መረዳት ያለባቸው የሚቀርቡትን ሰው በደንብ አውቀው የሚያደርጉትን ነገር ገንዘብ ሊሆን ይችላል መርዳት ጥሩ ነገር ነው። ትክክል። መርዳትም ካለባቸው ያው በስትክክል ያወቁትን ሰው የሚሆናቸውን ሰው መርጠው መሆን አለበት የሚለውን ነገር ብለው ገንዘባቸውን እየበተኑ ማንም ሰው እየሰራ የትም ሀገር እየኖረ ኢትዮጵያ ላይ በሚገርም ሁኔታ ኢትዮጵያ ያለ ሰው በነፃነት ነው የሚኖረው። እዛ ነፃነት እዛም አለ እኮ ግን መች ከመች በቃ ስራተው መች ከመች መጥቶ እንደዚህ ያለኝ መች ከመች ተቆጣኝ ብለህ እንዲህ እያልክ ነው የምትሰራው። ኢትዮጵያ ስራ መጣ የለም ቤት ገብተህ ትተኛለህ። በቃ እዛ ገብተህ ማን ጎዳና ነው የምትወድቀው። እዛ ስራ አንድ ቀን ከስራ ቢያባረር ኪራይ ነው ምንድነው በየእንትኑ ይመጣብሃል። ከዛስ ወደ ኢትዮጵያ መመለሻ ገንዘብ ያስፈልጋል ልመለስ ብትል እንኳን ያ ነገሮች አሉ። እና የሰው ልጅ ምንም ነገር የሚያደርጉት ነገር አስተውለው ቢሆን ብዬ ተስፋ አደርጋለሁ። መልካም እንግዲህ ያው ተመልካቾቻችን እንግዲህ የሀይሌን መጨረሻ ማወቅ እንፈልጋለን። ገንዘቡስ እንዴት ነው ተመለሰለት ምናምን ስላለ ነው ዛሬ እኛም አንተን ከመሄድ በፊት እንግዲህ ውጭ ላይ ነው ስላልከኝ ከመሄድ በፊት እኛ ጋር የጠራን እንግዲህ ያለህበትንም ሁኔታ ነግረህናል። እንግዲህ ገንዘብም እንደተመለሰልህ እኛም በተቻለን አቅም እየሞከረን ነበር። እንግዲህ እንደተመለሰልህም ተመልካቾችንም አውቀዋል። ተመልሶልኝ በስተመጨረሻ ቀረኝ የምትለው ወይ ደግሞ ማስተላለፍ የምትፈልገው ነገር ካለ ትችላለህ። ማስተላለፍ የምፈልገው ነገር መጀመሪያ አንተን አመሰግናለሁ። ከዛ ደግሞ ይህ ነገር አስተማሪ ይሆናቸዋል ብዬ አስባለሁ። ተመልካቾች አሉ ብለኛል። ይሄ ነገር ትምህርት ይሆናቸዋል ብዬ አስባለሁ። በእኔ ህይወት ማለት ነው። ብዙ ሰዎች ይማሩበታል ብዬ አስባለሁ። እና ይሄ ነው የቀረኝ ነገር። በጣም ነው የማመሰግነው፣ በጣም ነው የማከብራችሁ። እንግዲህ ሲሄድ ከ3 ቀን በኋላ ትሸኛላችሁ። መልካም ችግር የለውም። ያው እንግዲህ ተመልካቾቻችን ከሀይሌ ጋር የነበረን አጠር ያለች ቆይታ ተመልክታችኋል ብዬ አስባለሁ። እንግዲህ እሱ የደረሰበትን ነገርም አጠር አድርጎ ነግሮናል። እንግዲህ እሱም እንግዲህ ውጭ ሀገር ሄዶ እንግዲህ ይቅናው ነው የምንለው። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።